በአላህ ብዛት እንዲኖረው የሚያደርግ ቅባት ጠቁሚኝ እህቴ። የፀጉር መሳሳት እያስቸገራችሁ ያላችሁ ሰዎች እኔ በግሌ የምመክራችሁ ነገሮች እንደ መፍትሄ እነግራችኋለሁ። እስከ መጨረሻው ተከታተሉ። እንግዲህ የፀጉር መሳሳት የፀጉር ስሮች ሲደክሙ የሚፈጠር ነው። ይህ ሁኔታ የፀጉር ስሮች ሲቀጭጩ፣ ወደ ራስ ቅላችን የሚሄደው ደም ሲያንስ፣ እንዲሁም የፀጉር ስራችን DHC ለሚባለው ሆርሞን ተጠቂ ሲሆን የሚፈጠር ሊሆን ይችላል። ሳይንስ በዚህ ነገር ዙሪያ መፍትሄ ካገኛቸው ግኝቶች መካከል አንደኛው ፔፐርሚንት ኦይል ወይም የናና ቅጠል ቅባትን መቀባት ነው። ቶክሲኮሎጂካል ሪሰርች ላይ የታተመ አንድ ጥናት አለ። ምንድነው የሚለው 3% ፔፐርሚንት ኦይል ወይም የናና ቅጠል ቅባት ከሚኖክሲዲል ጋር እኩል ፀጉርን የማሳደግ ብቃት አለው የሚል ነው። ሁለተኛው ሮዝመሪ ኦይል ነው። ይህም ልክ እንደ ናና ቅጠል ቅባት ሁሉ የራስ ቅላችንን የደም ዝውውር ይጨምራል፣ እንዲሁም የዲኤችቲ የሚባለውን የሆርሞን ተጽዕኖ በመቀነስ የወንዶችን ራሰ በራነት ይከላከላል ይላሉ ጥናቶች። ሁለቱንም ቅባቶች እንዲሁም ሌሎችን ልክ እንደ ካስተር ኦይል፣ ኮኮናት ኦይል እና ሌሎች ፀጉር የማሳደግ ብቃታቸው የተረጋገጠላቸውን ቅባቶች በአንድ ላይ የያዘ አንድ ብራንድ ልጠቁማችሁ። ኑር ኢሴንሻል ኦይል ይባላል። አብዛኞቻችሁ በሌሎችም ሰዎች ሪኮመንድ ሲደረግ ትሰማላችሁ። ኦሪጂናሉን ኑር ኢሴንሻል ኦይል የምትፈልጉ ሰዎች እኔ ጋር ማግኘት ትችላላችሁ። ስልኬን ከስር አስቀምጫለሁ። ተረፈ ጥያቄ ካላችሁ ኮሜንት ላይ ጻፉ። ላይክ እና ፎሎ ማድረግም እንዳትረሱ።